استي سلا قبر هيوت تنش ነገር እንቃኝ ከቁርአንና ከሐዲስ አንስተን ትንሽ እንታዋወስ የሞተው ሰው በሚሞት ጊዜ ሩሑ ሰውነቱን ተለይታ በመትወጣ ጊዜ ሰዎች ቀባሪዎች ትከሻቸው ላይ ይሸከሙትና ጀናዛውን ወይም ሬሳውን ወደ ቀብሩ ይጓዛሉ فماذا يقول ይህ ሟች ሰው ምንድነው የሚለው وماذا يسمع ምንድነው የሚሰማው وعن ماذا يسأل وبماذا يجيب ምንድነው የሚጠይቀው የሚሰጠውስ መልስ ይሄ ነብዩ አለይሂ ሰላቱ ወሰላም الذي لا ينطق عن الهوى ከልብ ወለዳቸው የማይናገሩት መልእክተኛው አለይሂ ሰላቱ ወሰላም ራእይ የሚወርድላቸው ረሱል አለይሂ ሰላቱ ወሰላም ምላሹን ይነግሩናል ففي صحيح البخاري عن أبي سعيد الخدري رضي الله عنه أن رسول الله صلى الله عليه وسلم قال إذا وضعت الجنازة واحتملها الرجال على أعناقهم جنازة عرفوا ሰዎች አንስተው ተጓዦቹ ወይም ቀባሪዎቹ ትከሻቸው ላይ ተሸክመው ቃሬዛውን በሚሄዱ ጊዜ فإن كانت صالحة መልካም ሰሪ ከሆነ ይሄ የጀናዛው ባለቤት قالت قدموني ቶሎ አፍጥኑኝ ቶሎ ወሰዱኝ ይላል ረሱል አለይሂ ሰላቱ ወሰላም የጀናዛው ባለቤት መልካም ሰሪ ካልሆነ ግን قالت يا ويلها أين تذهبون بها ወይ ጉዴ ፈላ ወዴት ነው ይዛችሁኝ የምትሄዱት እያለ ይጮሃል አሉ ረሱል አለይሂ ሰላቱ ወሰላም ይህ ጀናዛ ይህ ሬሳ طيب እኛን ሰማውም እንዴ አዎ قال الرسول عليه الصلاة والسلام يسمع صوتها كل شيء إلا الإنسان ولو سمعه صعق ሁሉ ፍጡራኖች ሁሉ ይሰሙታል የሰው ልጅ ሲቀር አሉ ረሱል አለይሂ ሰላቱ ወሰላም ይሄ ጀናዛ ይሄ ሬሳ አፍጥኑኝ ሲልም አዘግዩኝ በሚልበትም ጊዜ ወንድም ይሁን ሴት መልካም ይስራ መጥፎ ጥሩ ከሰራ አፍጥኑኝ መጥፎ ከሰራ ወዴት ነው ወይ ጉዴ ፈላ የት ነው የምትወስዱኝ የሚለውን ጥሪ በሚልበት ጊዜ በሚጮህ ጊዜ የሰው ልጅ ሲቀር ሁሉም ፍጥረታት ይሰማል አሉ ረሱል አለይሂ ሰላቱ ወሰላም የሰው ልጅ ለምንድን ነው የማይሰማው ይሄን ጥሪ ቢሰማ ኑሮ ራሱን ስቶ ይወድቅ ነበር አሉ ረሱል አለይሂ ሰላቱ ወሰላም መቋቋም ስለማይችል ማወቅ ስለማይችል የተሰጠው ተፈጥሮ ይሄን መጋፈጥና መቋቋም የማይችል በመሆኑ ነው واعلم اخي المسلم واختي المسلمه انه لا ينفعك اهلك ولا مالك ከሞትን በኋላ ገንዘባችን አይጠቅመንም ቤተሰቦቻችን አይጠቅመንም ስልጣናችን ቅጣቱን አይከላከልልንም فلا يدخل معك قبرك الا عملك ቀብር አብሮ የሚገባው ከኛ ጋር ስራችን ብቻ ነው ያስቀደምነው መልካም ስራ በህይወት ይያለን ያስቀደምነው መልካም ስራ እንጂ ምንም አይጠቅምም የዛን ጊዜ يقول الرسول عليه الصلاة والسلام في الحديث الذي رواه البخاري يتبع الميت ثلاثة فيرجع اثنان ويبقى معه واحد عند ሰው በሚሞትበት ጊዜ ሬሳውን ሶስት ነገሮች ተከትለውት ይመጣሉ አሉ ግን ሁለቱም ይመለሱና አንድ ነገር ብቻ ይቀራል يتبعه أهله وماله وعمله ገንዘቡ ቤተሰቦቹና ስራው ይከተሉታል አሉ ረሱል አለይሂ ሰላቱ ወሰላም ገንዘቡና ቤተሰቦቹ ከቀበሩት በኋላ ተሰናብተውት ይመለሳሉ ነገር ግን አብሮት የሚቀረው ስራው ብቻ ነው ይላል ሙስጠፋ አለይሂ ሰላቱ ወሰላም ስራችን ብቻ ነው የኛ ጓደኛ የሚሆነው ከኛ ጋር የትም አብሮ የሚኖረው በዱንያም ይሁን በአኺራ ታዲያ فإذا وضع الميت في لحده ይህ የሞተው ሰው ሬሳው ልክ ለሕድ ላይ በሚቀመጥ ጊዜ አፈር እንደተጨመረበት በብቸኝነት መኖር ሲጀምር ጀናዛውን ወይም ሬሳውን የሸኙ ሰዎችን ኮቴ ይሰማል يقول عليه الصلاة والسلام في الحديث الذي رواه الإمام مسلم عن أنس بن مالك رضي الله عنه من قالوا يا الله ملكتنيا إن الميت إذا وضع في قبره إنه لا يسمع خفق نعالهم إذا انصرفوا عند ሰው ሞቶ ሬሳው ልክ ቀብር ካረፈ በኋላ ቀብሩ እንደተጠናቀቀ የሚሸኙትን ጀናዛውን የሸኙትን ወይም የቀባሪዎችን ኮቴ ይሰማል አሉ ረሱል አለይሂ ሰላቱ ወሰላም أيها المؤمنون القبر أول منازل الآخرة قبر يا آخرة يا مجمريا ما رفيا من دردر عالمنا ففي سنن الترمذي أن هانئا مولى عثمان قال كان عثمان إذا وقف على قبر بكى حتى يبل لحيته عثمان بن عفان إلى هانئ مبالو عثمان بن عفان قال كاي خادم ينبره
عثمان بن عفان رضي الله عنه قبر አካባቢ ሲመጣ እጅግ ያለቅስና እንባው ጺሙን እስኪያርስ ደረጃ ይደርሳል ስለ ጀነትና እሳት ሲወሳ እንዲህ አታለቅስም እዚህ ቦታ ላይ ግን ለምን ታለቅሳለህ ይሉታል فكان يقول يا الله ملكتኛ እኮ እንዲህ ብለዋል ان القبر اول منازل الاخره قبر يا اخره የመጀመሪያ ማረፊያ ዓለም ነው فإن نجا منه فما بعده أيسر منه كقبر قطات كقبر አደጋ የተረፈና ነፃ መውጣት የቻለ ከዛ በኋላ ያለው ዓለም ለሱ የገራና የቀለለ ነው وإن لم ينج منه فما بعده أشد منه كقبر قطاتና አደጋ ከቀብር ፊትና መትረፍ ካልቻለ ከዛ በኋላ ያለው ዓለም ለሱ የባሰና አደገኛ ነውና ለዚህ ነው ማለቅ ሰው ይል ነበር رضي الله عنه وارضاه ثم قال وقال رسول الله صلى الله عليه وسلم ما رأيت منظرا قط إلا والقبر أفضع منه የሚያስፈራ ከቀብር የበለጠ እጅግ የሚያሰጋና የሚያስፈራ ክስተት ወይም ነገር አይቻላቅም ይላል ረሱል አለይሂ ሰላቱ ወሰለም ኢባድ አላህ ሰዎች ቀብር ላይ ቀብር ከሞቱ ቀብር ከገቡ በኋላ የተለያዩ አህዋል አላቸው የተለያዩ አይነት ህይወት ውስጥ ይኖራሉ ومن أحوال الميت في قبره أن يسأل ويفتن ويختبر في صدق إيمانه قبر ውስጥ ከሚገጥሙ ነገሮች መካከል መጠየቁና መፈተኑ ነው ስለ ኢማኑም ሁሉም ሰው ይፈተናል ففي سنن النسائي أن أسماء بنت أبي بكر تقول أسماء بنت أبي بكر እንዲህ ትላለች رسول عليه الصلاة والسلام አንድ ጊዜ ስለ ፊትና ማንኛውም ሰው ማንኛውም ግለሰብ ቀብር ውስጥ ስለሚፈተነው ፊትና ጠቀሱ አወሱና ሲናገሩ ሙስሊሞች በጣም ተረበሹ ድምጻቸው ከፍ አላሉ تقول أسماء بنت أبي بكر رضي الله عنها وارضاها በጣም የሰዎቹ ድምጽ ከማየሉ የተነሳ ረሱል ሰለላሁ ዐለይሂ ወሰለም ምን እንደሚሉ መስማት አቃተኛለች ከዛ እንደተረጋጉ አንድ በኔ ዙሪያ የሚገኝ ሰውዬ የጠየቅኩት ትላች ባረከላሁ ለክ ያአላህ መልእክተኛ ምን አሉ መጨረሻ ላይ ምን ነበር ያሉት ብዬ ጠየቅኩት ትላለች قال يا الله ملكتنيا እንዲህ አሉ قد أوحي إلي أنكم تفتنون في القبور قريبا من فتنة الدجال كفتنة الدجال كمسيح الدجال فتنة قرب بمي المتن ياكل ቀብር ውስጥ ተፈተናላችሁ ሲሉ ነው ሰሃባዎቹ እጅግ የተረበሹት ብሎ ነገረኝ ትላለች ቀብር ውስጥ ከሚቀርቡ ጥያቄዎች መካከል ቁርጥ ምላሽ የሚያስፈልገው በተግባር ዛሬ ካላወልነው ነገ يوم القيامه ቀብር ላይ ብንሆን መመለስ የማንችለው ከባድ ጥያቄ ነው ጥያቄው ቀላል ቢመስልም ተግባርን መሰረት ያደረገ ነው ግን መልሱ من ربك وما دينك ومن نبيك ጌታህ ማን ነው መልእክተኛህስ ማን ናቸው ነብይህ ማን ናቸው ሃይማኖትህስ ምንድነው إمام مسلم بزجبوت حديث عن البراء بن عازب عن النبي صلى الله عليه وسلم قال الله اندهلا يثبت الله الذين آمنوا بالقول الثابت الله سبحانه وتعالى آمانيوچن صنو بهونو قال ياصناچوال ይላል يقول الرسول عليه الصلاة والسلام نزلت في عذاب القبر يهنقص يوردو የቀብርን ጥያቄ በተመለከተ ነው فيقال له من ربك فيقول ربي الله ونبي محمد صلى الله عليه وسلم ጌታህ ማን ነው ተብሎ አማኙ ሲጠየቅ ጌታዬ አላህ ነው መልእክተኛዬም ሙሐመድ عليه الصلاة والسلام ናቸው ይላል ይህ ነው የዚህ አንቀጽ ትርጓሜ ይላል وفي سنن أبي داود أبو داود በዘገቡት ሐዲስ ላይም ምን ይላሉ የአላህ መልእክተኛ ويأتيه ملكان فيجلسانه ሁለት መላእክቶች ይመጡና ያስቀምጡትና ይጠይቁታል من ربك ይሉታል ጌታዬ አላህ ነው ይላል فيقولان له ما دينك ሃይማኖትህ ምንድነው ብለው ይጠይቁታል አሉ ረሱል عليه الصلاة والسلام ትክክለኛ መልስ የሚሰጠው አማኝ እስልምና ነው ሃይማኖቴ ይላል ይህ እናንተ ዘንድ የተላከው ግለሰብና ሰውዬ ማን ነው ተብሎ ሲጠየቅ يا الله ملكتني عليه الصلاة والسلام ናቸው ይላል فيقولان وما يدريك እንዴት አወቅ በምን አሳወቀህ ይህ ለዚህ ጥያቄ መልስ ለመስጠት ምንድነው ያበቃህ እንዴት ልታቅሻል ይሉታል አሉ فيقول قرأت كتاب الله فآمنت به وصدقت قرآንን አንብቤ የአላህን ቃል አንብቤ በትክክል አምኜ እውነት ብዬ ተቀብያለሁና ነው ይላል زاد في حديث جرير فذلك قول الله يثبت الله الذين آمنوا
አማኞችን አላህ ያጸናቸዋል የተባለው ማዕናው ይሄ ነው ይላሉ። ከዛ ቃለ ፈዩናዲ ሙናዲ ሚነ ሰማእ ከሰማይ ተጣሪ ይጣራል አን ቀድ ሰደቀ ዐብዲ ፈአፍሪሹሁ ሚነል ጀና ባሪያዬ እውነትን ተናግሯልና የጀነት ምንጣፍ አንጥፉለት ይባላል። ወፍተሑ ለሁ ባበን ኢለል ጀና ወአልቢሱሁ ሚነል ጀና የጀነትን በር ክፈቱለት ወደ ጀነት የሚያሳይ በር ክፈቱለት የጀነትንም ልብስ አልብሱት ይባላል አሉ ረሱል ዓለይሂ ሰላቱ ወሰላም። اللهم اجعلنا من هذا العبد يا رب العالمين. اللهم ثبتنا بالقول الثابت في الحياة الدنيا وفي الآخرة. كذا من قالوا رسول عليه الصلاة والسلام የጀነት መልካም መዓዛ ጥሩ ነገሮቹ ይመጣለታል ቀብሩም የአይን ርዝመት ርቀት ያክል ይሰፋለታል አሉ። ካፊሩ ወይም ፋጅሩ ደግሞ ሲሞት አሉ መልእክተኛው ዓለይሂ ሰላቱ ወሰላም